ብዙ ሰዎች የጌታ ኢየሱስ ክርስቶስ ደም የሚያነጻ ብቻ ነው የሚመስላቸው። በደም ውስጥ ግን ሕይወት አለ፣ መንገድ አለ፣ ድምጽ አለ፣ ጥበቃ አለ፣ ኪዳን አለ፣ ኃይል አለ፣ የማንጻት አቅም አለ በደም ውስጥ። የዕብራውያን ጸሐፊ ስለ ክርስቶስ ኢየሱስ መናገር ሲፈልግ የአዲስ ኪዳን መካከለኛ ወደሚሆን ከአቤል ደም ይልቅ የሚሻለውን ወደሚናገር ብሎ ሲል መጽሐፍ ቅዱስ የክርስቶስን ደም የሚያነጻጽረው ከአቤል ደም ጋር ብቻ ነው። ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ክርስቶስ ደም ደርሳችኋል ብሎ ሲናገር በአቤልና በክርስቶስ ኢየሱስ መካከል የሚገርም አይነት ምስስሎች አሉ። ኢየሱስ ጻድቅ ነው፣ አቤል ጻድቅ ነው። ኢየሱስ እስከ መስቀል ድረስ ታዛዥ ነው፣ አቤልም ታዛዥ ነበረ። ኢየሱስ ንጹህ ነው፣ አቤልም ንጹህ ነው። አቤል ከቃየል ይልቅ የሚበልጥ መስዋዕት በእምነት ለእግዚአብሔር አቀረበ ካለ የእምነት ሰው ነው። ሲቀጥል ደግሞ እግዚአብሔር ለመስዋዕትነት የሚፈልገውን ጉዳይ በግ እንደሆነ አውቆ ያለውን ገሎ የገባ ሰው ነው። እግዚአብሔርን የሚታዘዝ ሰው ነው። ብዙዎች ሲሞቱ ጸጥ ብለዋል። ሞቱ እስካሁን ድረስ የሚናገርለት ከመቃብር አልፎ መልእክት የሚያስተላልፍ ሰው አቤል ይባላል። አቤል የበጎች እረኛ ነበረ። ኢየሱስ መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። አቤል የበግ መስዋዕት አቀረበ። ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አድርጎ ራሱን መስዋዕት አድርጎ አቀረበ። እግዚአብሔር የአቤልን መስዋዕት እንደተቀበለ ልክ እንደዚሁ የክርስቶስን መስዋዕት ተቀበለ። አቤል ያለ ምንም ምክንያት በወንድሙ የተጠላ ነበር። ኢየሱስም በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ያለ ምንም ምክንያት በወንድሞቹ የተጠላ ነበር። አቤል ለሞት የተዳረገው በቅናት ነበር። ኢየሱስንም ለሞት አሳልፎ የሰጡት በቅናት ነው። በሽታቸውን ፈውሶ ምግብ ሰጥቷቸው ሬሳቸውን ቀስቅሶ ተአምር አድርጎላቸው ብዙ እንቆቅልሻቸው መልሰው ያለ ምንም ምክንያት የተጠላ ነበር። ታዲያ ምኑ ላይ ነው ልዩነታቸው? ኢየሱስ የአቤልን ደም በመልእክት ይበልጠዋል። የአቤል ደም ለቁጣ፣ ለቅጣት፣ ለፍርድ ሲጮህ የኢየሱስ ደም ለምህረት ይጮሃል፣ ለይቅርታ ይጮሃል፣ ለማዳን ይጮሃል። ከአቤል ደም ውስጥ የምትሰሙት ተገድያለሁ ፍረድልኝ የሚል ጩኸት ነው የምትሰሙት። ከኢየሱስ ደም ግን የሚያደርጉትን አያውቁምና ይቅር በላቸው። በአቤል ደም ምክንያት በቃየል ሕይወት ላይ የሆነው እንደዚህ ነው። እግዚአብሔርም ቃየልን ረገመው፣ ምድር ኃይሏን እንዳሰጣ አለው። እሱ ብቻ አይደለም፣ ከምድር ፊት አሳደርከኝ አለው። እሱ ብቻ አይደለም፣ ከእንግዲህ በኋላ ኮብላይና ተቀበዝባዥ ሆናለሁ አለ። የአቤል ደም በቃየል ላይ መርገም ነው ያመጣው። የኢየሱስ ደም ከዓለም ላይ መርገም ነው የሻረው። ከአቤል ደም የተነሳ ቃየልን በረከት ከለከለው። ከክርስቶስ ደም የተነሳ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል አቤል የሚተካ ነው። ኢየሱስ መተኪያ የሌለው። በክርስቶስ ደም ውስጥ ያለው ድምፅ የምህረት ድምፅ፣ የይቅርታ ድምፅ፣ የደግነት ድምፅ። የአቤል ደም በገዳዩ ላይ ይጮሃል። የክርስቶስ ደም ለሟችም ለገዳይም ይጮሃል። ገዳይ ነፃ እንዲወጣ ምህረት እንዲደረግለት፣ ሟችም ልክ እንደዚሁ እግዚአብሔር ምህረት እንዲያደርግለት ለሁለቱም ይጮሃል። በሁለተኛ ደረጃ የኢየሱስ ደም የአቤልን ደም በጊዜ ይበልጠዋል። የአቤል ደም አንድ ጊዜ እግዚአብሔር የቁጣ ሰይፍ ተነስቶ ቃየልን ከቀጣ በኋላ ጸጥ ይላል። የክርስቶስ ደም አንድ ሰው ምህረት እስኪያገኝ ብቻ አይደለም ይጮኸው፣ ምህረትም ካገኘ በኋላ ቀጥሎ ይጮሃል። ለምን? ሰው ቀጥሎ ሊደክም፣ ቀጥሎ ኃጢአት ሊያደርግ፣ ቀጥሎ ሊሳሳት ይችላልና አንድ ጊዜ ምህረት ተቀብሏልና ቀጥዬ ምህረት አልጠይቅም አይልም። የክርስቶስ ደም ከምህረት እስከ ምህረት፣ ከይቅርታ እስከ ይቅርታ፣ ከቸርነት እስከ ቸርነት፣ ከዓመታት እስከ ዓመታት ይመለከተኛል የሚል ሰው ብቻ አሜን ይባል። ሶስተኛ የአቤል ደምን በቁጥር ሁሉ ይበልጠዋል። የአቤል ደም በአንድ ቃየል ላይ ፍርድ እንዲሆን ይጮሃል። የክርስቶስ ደም በሰው ልጆች ላይ ሁሉ ምህረት እንዲሆን ይጮሃል። አንዳንድ ሰው እኮ ታውቃለህ፣ ሁለቴ ይቅርታ አድርጎልህ አልበዛም እንዴ? ለሁሉ ገደብ የለውም እንዴ? ሁለቴ እኮ ይኸው እስከዚህ ደቂቃ ድረስ ከምሕረት እስከ ምሕረት። የሚገርም በቃየል ሕይወት ላይ የሆነው ሁሉ ተቃራኒ ነው ባንተ ሕይወት ላይ ሆነ። ቃየል እንደዚህ አለ፣ ከምድር ፊት አሳደድከኛልና ከፊትህም እሰወራለሁ። ቃየል ከዛ በኋላ በምን ድፍረቱ የእግዚአብሔርን ፊት ያያል? በአቤል ደም ምክንያት ቃየል ከእግዚአብሔር ፊት ሲሰወር፣ በክርስቶስ ደም ምክንያት አባት ብለህ የምትጮህበት የልጅነት መንፈስ ተሰጥቶ የፍርሃት መንፈስ ሳትቀበል በድፍረት ከአቤል ደም የተነሳ ቃየል ከእግዚአብሔር ፊት ሲሸሽ፣ ከክርስቶስ ደም የተነሳ የአብ ፊት ለአንተ ተገለጠልህ። አራተኛ በቦታ ይበልጠዋል። የአቤል ደም ከምድር ሆኖ ይጮሃል። የክርስቶስ ደም ለዚህ ፍጥረት ባልሆነች የዘላለም ቤዛነትን አግኝቶ በእጆችም ባልተሰራች ድንኳን ውስጥ ሆኖ ከሰማየ ሰማያት ይጮሃል። አቤል ተገዶ ነው የሞተው፣ ኢየሱስ ፈቅዶ። አቤል እኮ በግድ ነው የሞተው። አምስተኛ በኃይል ይበልጠዋል። የአቤል ደም መርገም ነው ያመጣው፣ የኢየሱስ ደም መርገም ነው የሚሽረው። በአቤል ደም ምክንያት ቃየል ተቅበዘበዘ። በክርስቶስ ደም ምክንያት አንተ ቀልብ ገዝተህ ሰላም ኖረተኛ። የክርስቶስ ደም የአቤልን ደም በኃይል ይበልጠዋል። እንዴት? አንደኛ የክርስቶስ ደም የእግዚአብሔር ደምም ስለሆነ፣ ሁለተኛ እርግማንን የሚያስወግድ ነው። ሶስተኛ መቅበዝበዝን የሚገታ ነው። አራተኛ ቁጣን የሚያስወግድ። በዚህ ሁሉ በካፓሲቲ በፓወር የአቤልን ደም ይበልጠዋል።